እሺ አውሪ ማሪ ምን ሳምሪ ከዛ በፊት ቪዲዮዬን አምጪ ብላሻለች። አምጪና ከዛ በኋላ በዛ ጉዳይ ተነጋገሩ። አንቺም ለምን ቤተሰቧን ያለበለዚያ ወሬ የለም። እናት አይደለ አወራች አይደለ ቪዲዮ አለ ከታችኛ እያዳመጥኩ ያለው እኔ ነኝ። ቤተሰብ ነው ከታች እያዳመጠ ያለው ቪዲዮ አለ። ችግር የለውም። የተሰደቡበት ቤዛ አንቺ የተሰደቡበት አንቺ ዲቦ እኔ ልጠይቅ እኮ ነው። የሚውት አድርጊ ማሬ ሳምሪ ለምን ያወረደው ቤት ራሷ መሰለኝ የምትወርደው እኮ ሳምሪ ዲቦራ ያንቺን ቤተሰቦች የነካች ያቶታይ ሞዴሬተር እያየሁት ነው። ረግጣቸዋለሁ። ኦኬ እሺ እንዳታስብ ማሬ ላውራ እንዴ የተደረሰ እንደጠየቅሻት እንደመለሰችሽ እኔ ላውራ እንዴ ዝም ብለሽ አውራ ተጋባው አውሪ ሳምሪ እሺ አውሪ ኦኬ ቴንክ ዩ እሷ በመጀመሪያ ዙሪያ ኦፍ ኮርስ ያው ልጅ አለሽ ብዬ ቲክቶክ ላይ መጣሁት ቀድሜ እኔ ነኝ። ኦኬ እኔ ምንም ነገር የሚያሳሽኝ ነገር የለም። እንደዛ ብያታለሁ። አው ልጅ አለሽ እኮ ልጅ ተደሻለ ባልሽ እንደዚህ ብሎኛል ብዬ የጀመርኩት እኔ ነኝ። ከዛ በኋላ እሱን ሰምታ ቪዲዮ ተናዳ ምናምን ቆይታ መልስ ሰጠችና ኮሜንት ስር አንቺ ጭቅቅታም፣ አንቺ ማደታም፣ አንቺ ምን የዚህ ቤተሰብ ሄዳ ምናምን እንቃታለ ምናምን ስትል እሱ ቪዲዮ ተቆርጦ ተላከልኝና በኔክስት ገብቼ ሰድቤያታለሁ። ያ ግን ቀድማ የሰደበችኝና ጭቅቅትሽ ምንሽ ካለች በኋላ ነው ያ ስድብ የመጣው ነው። ቤተሰብ በጣም ያወርዳሉ። ቆይ አንዴ ላውራ ማንም ሰው እንዳያስቆመኝ። ከዛ በኋላ መጀመሪያ ቀድማ ግን የጀመረችኝ ቆይ አንዴ የሁላችሁንም ሞዴሬተር አነሳለሁ። ኦኬ የምትከበሩ ከሆነ ተከበሩ። እኔ ማርያምን አንድ ሰው አላስገባውም። የሚያወጡኝ ያለ ደግሞ በቤቴ በኋላ ምንም አይነት እንዳትነኩ እረፉ። እንዴ ምን ሆናችሁ ነው? እኔ ቤት ስትሆኑ ሞዴሬተሮች አትበጥብጡ። ባይዘዌ ሌላ ቤት ክብራችሁን እንደምትጠብቁት ክብራችሁን ጠብቁ። ዘበኛ መሆናችሁን እንዳትረሱ። ማማ ነው አታውቁን። ቀጥይ አይ ሚውት አድርጊ። ቢፍቱ ቀጥይ። ሳምሪ ጨረሽ። ስለዚህ አንቺ ዲቦራን የነካሻት አይደለ? እኔ ስድብ አልተሳደብኩም። ልጅ አላት ብዬ ላይፍ ላይ ኮሜንት ላይ ሲጽፉልኝ አንቺ እንደዚህ ሲሉኝ አዎ ልጅ ግን አላት ብዬ ተናገራለሁ። ያ ቀድሜ ልጅ አላት አልኩት እኔ ነኝ ቲክቶክ ላይ ያ እኔ ልሻለኝ ምንም ዋሸት አይጠበቅብኝም ያልኳት እኔ ነኝ። ላንቺ ራስ ቴክስት አድርጌልሻለሁ። ልጁ መረዳት ካለበት እንደዚህ ብዬ ቴክስት አድርገሽ እንደው ስልክሽ ልከሽልኝ ነበር መሲ። በፊት ነው ስልክ ልከሽልኝ በውስጥ በፊት ልክ ስልክ ልከሽ የሆነ ነገር ፈልጌሽ ነበር እንደዚህ ኮስልሽ በፊት ልክ ስልክ ልከሽ የሆነ ነገር ፈልጌሽ ነበር እንደዚህ ኮስልሽ የማን ፎቶ የላክሽልኝ ብለሽ የዲቦራን ስታይ ከዛን ስልክ ላክሽልኝ ደዊና አውሪ መጀመሪያ ብለሽ ታውኩትና እሱን ትቻት እየኖርኩ የራሴ ላይፍ እንትን እያልኩ እያለ ከዛ በኋላ ቀድሜ የሆነ ሰው ኮሜንት ላይ ጽፈኝ ያ ልጅ አላት እኔ ወልጅ አልክድም ብያለሁ። ያ ከዛ በኋላ ግን እሷ ሰደበች። ስለዚህ የጀመረችው እሷ ለምን አለ እኔ ያልኩበት ምክንያት ስለማለችና ልጅ የለኝም ብላለች እኮ ምናምን ለምን ያለች መብቷ ነው። ግን እኛ የምናውቀው ነው ተደበቃችሁ። ሳምሪ እኔ ለምሳሌ አርሴማ ልጅ አለችም ቲክቶክ ላይ መናገር ካልፈለኩኝ አለመናገር መብቴ ነው አይደለ? መብታለሽ የስ መብታለሽ። ግን የምናውቀው እውነት ስላለ ነው። ምን አገባኝ ስለ ፐርሰናል ህይወቷ ሳምሪ እኮ ስለ ፐርሰናል ልጅ የለኝም ብላ ስለማለች ከዛን ሲጠቁ ያ ልጅ አላት ማማን ቀርቶ ለምን ቤተክርስቲያን ታውቁ። ወይ እኔን አንዴ እሺ አንዴ አሳቢ ልጨርስና ተጠይቁኛለች። ከዛ በኋላ ልጨርስ። ስድቡን ግን የጀመረችው ለማለት ፈልገሽ እቺ ማናት ስድቡን የጀመረችው እቺ ማናት የዲቦራ ባል ነው እንዴ? እስቲ ንገረኝ እስቲ ስለነሱ እስቲ ንገረኝ። ስለሱ የምታውቂው ነገር አለ? ልጅ ውስጥ ትክክለኛ እኔ ነኝ ያልኩት ያ ባልሽ ነው። ምን አገባሽ? በመጀመሪያ ደረጃ ምን አገባሽ? አንዴ ባልሽ ያገባኝ ባልሽ ስለማታውቂ ቆይ ሳምሪ፣ በነገራችን ላይ ሳምሪ በክብር እናውራ። ኦኬ በክብር እንዳውራ ሰበን ጀምሳ ዲቦራ ታዩ ከሳምሪ ጋር እንዳታወሪ። ቤዛ ወንድሟን ሳምሪ ዲቦን አገናኛት። ወንድሟን፣ አባቷን፣ አያቷን የሰደብኩበትን ቪዲዮ ይኸውልሽ። ሳምሪ እሺ አንዴ ላውራ ዲቦ ከወንድሟ ጋር አውሪ። ከኔ ጋር አንዴ ታወሪ። ከጅምር እስከ ጨርሶ እኔ ነበርኩኝ አይደል? አንዴ ብቻ ላውራችሁ
አውሪ ዲቦራ እኔና እኛ አንድ ሰፈር ነን፣ ጎረቤት ነን። ገባሽ አይደለ? ከሳሪ እና ልታረዳታለን እንገላ ይኸውልሽ፣ ያወራችሁት ነገር ባይዘው ራሳችሁ አሁን እኔ ያስልቃችሁ ሚዲያ ላይ አንዴ ላውራና ወጣለሁ። በአካል ሄዳችሁ አታውቁ። ስሚኝ፣ ፉከራ ምን ያደርጋል? ፉከራ ምን ያደርጋል? ወሬ ብቻ። ስሚኝ ትሰሚኛለሽ? አንቺና ሳምሪ እዛ ለምን እንደፈለጋችሁ አትበላሉ። ግን እዚህ አባቶ ቤዛ ያለ መረጃ ምናምን የሰደብኩበት ለምን አምጪ እስኪ ቤዛ ለምን አታመጪ? እኔ ሪከርድ ላምጣ። ይኸው ኢትዮ ላይ ተፖስቶ በየቦታ ተፖስቷል። እኔ ትላልቆች ናቸው። አንዴ በመድኃኒዓለም ወይኔ ስታስጠሉ። አንዴ ያው ዲቦራ ያንተሰከሰ አንዴ ቆይ ሳምሪ ተረጋጊ እንዴ። ሄሎ ይኸውልሽ፣ ሄሎ ፈርቼ ምናምን መስሎሽ ነው እንደመጣሁት እዚህ ጋር ልትነጋገሪ ከሆነ ተከባብረሽ ተነጋገራለሽ። አልነጋገርም ማለት ነው። ምን እንደምታመጪ አብረን እናያለን። ይኸውልሽ ዋናው ስምሽ አንዴ ለእኔ ድሉን ትሰጪኛለሽ። አንዴ ሰማሁ እኔ አንቺ ቆይ አንዴ ቤዛ አንቺን እኔ በስርዓት አውርቼሽ ተነጋግረን ከወንድሟ ጋር ነው ዲቦራ ስህተት ካለባት እኔ እንኳን ወክዬ ይቅርታ ጠይቅላታለሁ። ቤተሰቦቿ ስልሽ ቤዚ ምን አለሽ? ማአዚና ሳምሪና ዲቦራ እንደፈለጉ ይደባደቡ ይጨፋጨፉ አይመለከተንም። እኛ ጎረቤቶች አብረን የበላን አብረን የጠጣነን። ነገር ግን ዲቦራ አባታችንን ጠንቋይ ብላ አያታችንን ሰድበዋለች። አያታችን አባገዳ ነው በዚህ ደረጃ ብሎ ወጣቶቹ ያንን ነገር ሲያሳዩ ጊዜ እኔ ገባውኝና ቤዚ ሳናግርሽ ቆይ ቤዚ እንዳትገቢ ዲቦራ ብላለች ብላችኋል። እኔ ዲቦራ ይሄ እናንተ የተናገራችሁትን ጸያፍ ንግግር ከተናገረች እኔ ዲቦራን እዚህ 13 ሰው ልጄን ሳምሪ ይኸውልሽ መሲ ልጄን ነው የምልሽ። ይኸው ልጄን ኢንሳን ኦኬ ስጪኝ ቪዲዮ። እኔ 13000 ማን ዲቦራን ረግጣታለሁ እያልኩሽ ነው። ስጪኝ ቪዲዮ። ጠንቋይ ምናምን ብላ የተናገረችውን ዲቦራ አላልኩም ካል እኔ ይኸው ልጄን ነው የምልሽ። አስቀምጠው ልጄ ምናምን አትበይ በእናትሽ አምጪ። ኧረ ዲቦራ በስመ አብ፣ ኧረ በስመ አብ ይሄ ጥሩ አይደለም። አትሿከኩ። አምጪ አመጣልሻል። ጠብቂ መሻከት አይደለም። ኦኬ ዲቦራ ስሚ አንቺ እርኩስ አላልሽም? አሙዬ እኛ ቤት ገራን ነው ብለሽ አላልሽም? አንዴ ላውራ፣ አንዴ አስወሩኝ፣ እኔንም አስወሩኝ። ሳምሪ ሙያ ባገር ሲጨርስ ሌላ ሰው ያወራል። እና ምንድነው ለሁለት ቤዛና ሳምሪ አንቺ ሳምሪ የምትባይ አትስደቢያት፣ በስነ ስርዓት ትመልሽላት፣ አትስደቢያት። መሲ አንዴ ቆይ ማሪ አውሪ ቆይ አንቺ አውሪ አንዴ ላውራና ስጨርስ ወራይ ተናገረችበት። እሺ ቪዲዮ ወራይ መጀመሪያ ማነው ቤተሰብ የሰደበው? መጀመሪያ ቤተሰብ ማነው የሰደበው? እኛ ቤት በፊት ይሰራ ነበር። ስድብ ነው እንዴ? አዎ ይሰራ ነበር። ስድብ ነው እንዴ? ስድብ ነው ወይ እንዴ? ይሰራ ነበር እኮ እንዴ። ዜድ በእናትሽ ስርዓት ይኖርሽ ዜድ፣ በቃ እረፊ። ወይ እኔ ቤዛ ከቤዛ ጋር ላውራ። መሲ መደራነጥ የለም አይደለ? እሺ ጠንቋይ ምናምን አላልኩም ያለችውን ብቻ ማዳመጥ አይሻልም? ተከባለ ሙሄ እኛ ቤት ይሰራ ነበር ማለት ስድብ ነው ወይ እንዴ? ስድብ ነው ወይ ንገሪኝ። ስድብ ነው ወይ? አባቷ እግር የለውም እያልሽ ጠንቋይ ብለሽ ተናገርሽ። ቤዛ ስሚ፣ በይ ሲልኝ ኖ እንደዚህ አይነት ነገር እኔ አልልም ነው ያልኩት። ምን እያዳመጥኩሽ ነው እኮ ዲቦራ፣ እኔ እያዳመጥኩሽ። ቤዛ ይኸውልሽ እኔ ተረጋግቼ ላውራሽ ቤተሰብ ካልሽ ማለት ነው። መሲ መረጃ አምጪኝ አልሽኝ አይደለ? ቴንኪው መሲ። ይሄን ብቻሽልሻለሁ እኮ ለማትሰሙኝም። እሺ ይሄው አሰሚ። እሺ ከመጀመሪያ ጀምሮ እሺ ስሙኝ። ዲቦ ሚውት አድርጊ ዲቦ፣ ችግር የለም። ይኸውልሽ የወንድሜ ስም ጀማል ብልኮ ይሉታል። የእሱን ስም ጠራች መጀመሪያ። 3 ቪዲዮ አረጋግጣለን። መጀመሪያ ስድብ ቤዛ መጥተሽ እዚህ ጋር ከመናገርሽ መሐመድ መሲ የአያቴ ስም ነው። እኛ ቤት ይሰራ ነበር። እሱንም ስሚ ወዳት እናቴን ይሰኑላችሁ። አባቴ ይሙት፣ እየዋሸሁ አይደለም። አባቴ ይሙት፣ ይሄው የዛሬዋን ቀን አያሳልፈኝ ነው ብላችሁ። ለዛ ነው ለካ በዚህ መሐመድ እኛ ቤት ይሰራል እኮ
ቡልኮን እዚህ አረብ ሀገር እንዳመጣሽው የኔን ማለት ወይ እንዳመጣሽው መሐመድ የሚባለው ሙሄ የሚባለው ወንድም አለሽ። እኛ ቤት በፊት ይሰራ ነበር። እኛ ቤት እንደ ጥበቃ ነገር ሆኖ ይሰራ ነበር እና ወንድምሽ እርጁ የኔ ህይወት እንደዚህ ያል ከሚያሳስብሽ እና ከሚያስጨንቅሽ ወንድምሽ ሙሄን እርጁ። ይሰራ ነበር። አባቴ ጋር ደግሞ ሳምሪ ሀቅ አይደለም። ቆይ ምድር ላይ ሀቅ አይደለም ያኖራል። ሳምሪ ቆይ ዲቦ አንዴ ቆይ ሳምሪ ምድር ላይ ሀቅ ነው አይደለም ያኖራል። እናትሽ ቆይ አንዴ ቆይ ዲቦ ሚውት አድርጊው። እናትሽ ያቺ ትላም እናትሽ ሸርሙጣ ብለሽ የመጀመሪያ ቪዲዮ ያንቻል አይደል ሳምሪ? ያንን እኔ ልንገርሽ ሳምሪ፣ እናቴን በዛ ደረጃ ከሰደብሻት ፈጣሪንም ልናገር እችላለሁ። እኔ አሁን የምፈልገው ወንድምሽን የተናገረችበት አባትሽን አያትሽን ያንቋሽሽ ወይ አንቺም የእሷን እናት እየሰደብ እሷም ያንቺን እናት እየሰደብ ግን እዚህ ጋር ግን የኔ አባት ምንም በማያውቅ አንቺ እባክሽ ዝም ብላችሁ አትንጣጡ። መንጣጣት እኔም ችልበታለሁ ከልክ በላይ ችግር የለውም። ግን ማለት ነው ስሚኝ የምትናገረው መረጃውን እስኪ አስደምጦሽ ጠብቂ እስኪ አስደምጦሽ። ግን ሁሉ ነገሩ ግን ትወጪዋለሽ ዲቦራ። ይኸውልሽ ቤዛ ይኸው አስዌርቱ ጋር ነው የምልሽ። አንቺ ግን ትወጪዋለሽ ሁሉ ነገር። አታስፈራሪ እኔ አላስፈራራሽም። ቪዲዮ ሲመለስ ትጠብቂያለሽ፣ ማዳመጥ ትፈልጊያለሽ አይደል? አታስፈራሪያለሽ እንዴ እኮ ዲቦ ሚውት አርጊ። በቃ እኔ ሚውት አደረኩሽ ነው ቤዛ አርጊ። ባባ አንዴ ቤቱን ስርዓት አስይዙት እሺ። አንዳንዴ ሌላ ቤት በክብር አይደል የምናወራው? ስለዚህ በክብር ነው። ዲቦ ሚውት አድርጊ። መሲ እኔን አስወሪኝ አንዴ። አሁን የዲቦ እህት ታውራ አንዴ። አውሪ ማሪ አውሪ እህት አውሪ። ሚዩትሽን አንስተሽ አውሪ። አንቺ ደግሞ ሚዩት ለምን ያደርጓታል? ኖ አይ እራሷ መሰለች ሚዩት ያደረገችው። ሚዩት አድርገው እንዴ መሲ ወይ እያወራሁ ነበርኩ። አውሪ። ይኸውልሽ መሲ እኔ አክስቴ አክስቷ እህቷ እንደ ዱባይ ላይ ሶስቱ ሌዝቢያን ሸርሙጣ እንደዚህ እኔ በሷ ይኸውልሽ ሰው በተናገረበት ልክ ማንም ሰው መናገር ይችላል። ባይዘዌ አንቺ ባለጌ በሆንሽበት ልክ ማንም ሰው ባለጌ መሆን ይችላል። ባይዘዌ ገባሽ አይደለ? እኔ በእንደዚህ አይነት ነገር ውስጥም ገብቼም አላቅም ወጥቼም አላቅም። ሶሻል ሚዲያ ላይ እንደዚህ ሆነ ብዬ ተደርቤም ተናግሬም አላቅም። ገባሽ? ከኛ አልፋ እናቴን ሰደበች። እናቷ ሸርሙጣ ትላም። ማንም ሰው ብሌን አለው የሚሳሳበት የሆነ ነገር አለው። ተረዳሽ? እሷ በሄደችበት ልክ አንድ ክብሪት በቂ ነው ለነሱ ቤት ምናምን ያሉት እያንዳንዱ ሪካርድ አለ። እኛ ኦሮሞ ነን፣ እኛ ባለ ጊዜ ነን፣ እኛ እንደዚህ ነን። ወደዛ ሚውት አድርጊ እባክሽ። ሰሚኝ እኛ ኦሮሞ ነን፣ እኛ እግር ነው ጀላ ነው ባለ ጊዜ ነን። ከጀራ አሳይተው እናቃጥላለን፣ የሆነ ነገር እናደርጋለን ባሉበት ልክ ማንም ሰው ይሄዳል። ኢትዮጵያ ነው አለ ገባሽ? ሳምሪን ብትሆን ደግሞ ነው የምልሽ። ሳምሪን ብትሆን እኛ የምንኖረው ኢማራት ላይ ነው። እኔም ያለሁት ኢማራት ነው። ፎቶ ይለጥፋ ብታወራ ኖሮ እንዴት እንደምከሳት አሳያት ነበር። ገባሽ አይደለ? ስሜን ሜንሽን አድርጋ ስሜን ጠርታ የዲቦራ የሆነ ነገር ብላናችንን ጠርታ በቂ እህቷ እንደዚህ ናት ምናምን ስትል እኔ ወጥቼም አልተናገርኩም። ገባሽ? በእሷ ጉዳይ አንድ ነገር የአረብ ሀገርን እስር ቤት ሌዝቢያን ባለችው እናቴ ትሙት ልከሳት ሄጄ ነበር። እኔ ደውዬ አለመንኩሽም ዲቦራ የሀገር ልጅ ናት ተብዬ። አዎ የሀገር ሳምሪ መሲ ስሚኝ። ሲቀጥል ደግሞ የእነሱ ቤተሰብ እንኳን ሲሞት የኔ አክስቶች ሄደው ለቅሶ የምንቀባበር ሰዎች እንደዚህ የምንባባል ሰዎች ነበርን ስለተባለ